ሰላም ጤና ይስጥልን ክቡራንና ክቡራት ተመልካቾቻችን ይህ በየጊዜው ወደ እናንተ የሚቀርብላችሁ በኢፌዴሪ የህገ መንግስትና ፌዴራሊዝም አስተምሮ ማዕከል የአስተምሮ ፕሮግራም ነው። ከፕሮግራሙ ጋር አብራችሁ የምቆየው እኔ ጀንበሩ ሞላ እባላለሁኝ። በአስተምሮ ማዕከሉ የጥናት ባለሙያ ነኝ። በሳምንት ፕሮግራማችን የፌዴራል ፖለቲካ ስርዓት አይነቶችና ባህሪያቶቻቸውን አንስተን ምን እንደሚመስሉ በተወሰነ መልኩ ሐሳቦችን አንስተናል። በዛሬ በሁለተኛ ክፍል ላይ የምናነሳው መርሃ ግብራችን እነዚህ የፌዴራል የፖለቲካ ስርዓቶች የሚያመሳስላቸው የጋራ ባህሪያቶችንና የሚያለያዩቸው የተለያዩ መሰረታዊ ጉዳዮችን እያነሳን የምንወያይ ይሆናል። እንግዲህ የፌዴራል ፖለቲካ ስርዓቶች ወይም እንደአጠቃላይ የፌዴሬሽን የጋራ ባህሪያት ብለን የምንጠራቸው ወደ 6 የሚደርሱ ነጥቦችን እናነሳለን። በተለየ ሁኔታ ደግሞ የእነዚህ ፌዴሬሽኖችን የሚያለያዩቸው የተለያዩ ባህሪያቶችን እንደዚሁም ወደ 6 የሚደርሱ ነጥቦችን አንስተን የምንወያይ ይሆናል። በዳንኤል ኤላዛር አስተሳሰብ አደረጃጀትን መሰረት ያደረጉ የፌዴራል ፖለቲካ ስርዓት አይነቶች ብለን ያነሳናቸው እነዚህ 9ኙ ምን የሚያመሳስላቸው መሰረታዊ ነገር አለ ወደሚለው ሐሳብ ውስጥ እንምጣ። አይነቶችን አነሳን። እነዚህ አይነቶች የየራሳቸውን የግል ባህሪያቸውን አነሳን። የጋራ የሚያመሳስላቸው ባህሪያቶቻቸው ምንድናቸው ወደሚለው ሐሳብ ውስጥ ስንመጣ እንግዲህ ወደ 6 የሚደርሱ የጋራ ባህሪያቶች አሏቸው። የመጀመሪያው ሁሉም በሚባል ደረጃ ከሁለት ያላነሱ መንግስታት አላቸው። ከሁለት ያላነሱ መንግስታት አላቸው። ይህ ማለት ሁሉም ፌዴሬሽኖች ህገ መንግስታዊ ዕውቅና ያላቸው ሁለት የመንግስት ስርዓት አላቸው እንደማለት ነው። አንዱ የፌዴራል መንግስቱ ነው፣ ሌላኛው ደግሞ የክልል መንግስታት ወይንም ደግሞ የፌዴራል መንግስቱ አባል መንግስታት በሚል ደረጃ ላይ መገለጽ የሚችል ነው። ስለዚህ የመጀመሪያው አመሳሳይ ወይንም ደግሞ የሚያመሳስላቸው ባህሪ የፌዴራል መንግስትና የክልል መንግስት በሚል ሁለት የመንግስት መዋቅር ያለው መሆኑ ከሁለት ያላነሰ ማለት ከሁለት ካልነሰ አንድ ይሆናል። ማዕከላዊ መንግስት ብቻ ይሆንና አሃዳዊ ስለሚሆን ፌዴሬሽን ሊያሰኘው አይችልም። ስለዚህ ፌዴራላዊ የመንግስት ስርዓት ከሆነ ከሁለት ያላነሰ ከሁለት መብለጥ ይችላል። ምክንያቱም አንዳንድ ሀገራት ለአካባቢ መንግስታት ወይም ሎካል ገቨርንመንት ብለን ለምንጠራው ዕውቅና ስለሚሰጡ ለአካባቢ መንግስታት ዕውቅና የማይሰጡ ደግሞ ለከተማ አስተዳደሮች ዕውቅና የሚሰጡ አሉ። ስለዚህ ከሁለት ያላነሱ እንጂ ከሁለት መብለጥ ይችላል የመንግስት መዋቅሩ ማለት ነው። እንደውም ብዙ ጊዜ ይሄ ኪሜሊካ ብለን የምንጠራው የመልቲካልቸራሊዝም ምሁር ምን ብሎ ያነሳል? የመንግስታት መዋቅርን ወደ 5 ያደርጋቸዋል። ስለዚህ እነዛ ሂደቶች ውስጥ ዕውቅና ከመስጠት አንፃር አንዱ ሎካል ገቨርንመንት በዚህ ሂደት ውስጥ መነሳት ስለሚችል ማለት ነው። ስለዚህ የፌዴራል መንግስቱ የራሱ የሆነ ስልጣን ያለው፣ የክልል መንግስታት የራሳቸው የሆነ ስልጣን ያላቸው፣ የፌዴራል መንግስቱ የራሱ አገልግሎት የሚሰጠው፣ የክልል መንግስታትም ለዜጎቻቸው ቀጥታ አገልግሎት የሚሰጡበት የመንግስት መዋቅር ያላቸው መሆኑ አንዱ የሚያመሳስላቸው መሰረታዊ ነገር ነው። እንግዲህ የፌዴራል መንግስቱ እንደየሀገራቱ ነባራዊ ሁኔታ የሚጠራበት ስያሜ ይለያያል። ለምሳሌ ብሔራዊ መንግስት ብለን ልንጠራው እንችላለን፣ ጠቅላላ መንግስት ብለን ልንጠራው እንችላለን፣ ሌሎች ሂደቶችን ማንሳት እንችላለን። የአባል መንግስታቱም በተመሳሳይ እንደየሀገራቱ ነባራዊ ሁኔታ ሊጠራ ይችላል። ለምሳሌ ብሔራዊ ክልላዊ መንግስታት ብለን ልንጠራ እንችላለን። እንደኛ ሀገር ነባራዊ ሁኔታ ስቴትስ ብለን ልንጠራ እንችላለን። የተለያዩ ሀገራት በዚህ በሰፊ ይጠቀሙበታል። ላንደር፣ ክፍለ ሀገር፣ ካንቶን እንደዚህ እያልን ልንጠራ የምንችልባቸው የተለያዩ መጠሪያዎች ይኖራቸዋል አባል መንግስታት ብለን የምንጠራው። ሁለተኛው ፌዴሬሽኖችን የሚያመሳስላቸው የጋራ ባህሪ ብለን የምንጠራው የተጻፈ የበላይ የሆነ እንደዚሁም ደግሞ በቀላሉ የማይሻሻል ህገ መንግስት ያላቸው መሆናቸው ነው። አሁን በዚህ ሂደት ውስጥ 3 መሰረታዊ ነገሮችን ማንሳት እንችላለን። የመጀመሪያው የተጻፈ ህገ መንግስት ያላቸው ናቸው። አብዛኞቹ የፌዴራል ፖለቲካ ስርዓት የሚያመሳስላቸው ነባራዊ ሁኔታው ይሄ ነው። የተጻፈ ይሄ ማለት ያልተጻፈ ህገ መንግስት ያላቸው ግን ደግሞ ፌዴራላዊ ፖለቲካ ስርዓት የሚከተሉ የሉም ማለት አይደለም። አሁን የምንወስደው ማጆሪቲውን ስለሆነ ነው። ስለዚህ የተጻፈ ህገ መንግስት ያላቸው የመጀመሪያው የሚያመሳስላቸው ነው። ሌላኛው የተጻፈ ህገ መንግስት እንደመሆኑ መጠን ደግሞ ህገ መንግስት በየትኛውም ነባራዊ ሁኔታ የበላይ መሆን መቻል አለበት። ስለዚህ ህገ መንግስት የበላይ ሲሆን
የበለጠ ተፈጻሚነቱ እያደገ ስለሚመጣ በዛ ሂደት መነሳት የሚችል ነው። ሶስተኛው በግለሰቦች ፍላጎት በቀላሉ የሚሻሻል መሆን መቻል የለበትም ህገ መንግስት። ስለዚህ የማይሻሻል ይሄ ማለት የማይሻሻል ሲባል በቀላሉ የማይሻሻል የሚሻሻል ግን በቀላሉ የማይሻሻል በሰዎች ፍላጎት ተመስርቶ የሚሻሻል ሳይሆን አመክንዮቹ በደንብ ታይተው የሚሻሻል ግን ደግሞ አስፈላጊ ፕሮሲጀሮች አሉት የበላይ የሆነ እንደዚሁም የተጻፈ ህገ መንግስት ያላቸው መሆኑ የጋራ የሚያደርጋቸው መሰረታዊ ባህሪያቶች ናቸው። ሶስተኛው ህገ መንግስታዊ የስልጣን ክፍፍል ነው። ህገ መንግስታዊ ሲባል እውቅና ያለው የስልጣን ክፍፍል ዝም ብሎ መሰረት የሌለው እውቅና ሳይሆን ህገ መንግስቱ ላይ የተመሰረተ የፌዴራል መንግስቱ የተለዩ ስልጣናት፣ የክልል መንግስታት የተለዩ ስልጣናት፣ ሁለቱ ደግሞ በጋራ የፌዴራልና የክልል መንግስታት ጣምራ ወይንም የጋራ የምንላቸው ስልጣናት ወይንም በጋራ የሚሰሯቸው መሰረታዊ ስልጣኖች፣ እንደዚሁም ደግሞ ቀሪ ስልጣኖች ይሄ ማለት በየጊዜው የሚወጡ ግን ደግሞ ባለቤትነታቸው ለማን እንደሆነ የማይታወቁ ስልጣኖች አሉበትና በተለየ በፖሊሲና ስትራቴጂ ጉዳዮች ላይ ደግሞ የፍሬምወርክ ፓወር ወይንም ስልጣን ብለን የምንጠራቸው እነዚህን መሰረታዊ ነገሮች ህገ መንግስታዊ እውቅና ሰጥቶ ከግምት ውስጥ ባስገባ ደረጃ ላይ የስልጣን ክፍፍል የሚደረግበት ሂደት መኖሩ ፌዴሬሽኖችን የጋራ ያደርጋቸዋል ማለት ነው። አራተኛው የሁለት ምክር ቤቶች መኖር ነው። እንግዲህ ፌዴሬሽኖችን ከሚያመሳስላቸው መሰረታዊ ነገር ሁሉም ፌዴሬሽኖች በሚባል ደረጃ ላይ ሁለት ምክር ቤት አላቸው። ለምሳሌ እኛን እንኳን ሀገር ኮንቴክስት ማውሳት ብንችል ባይካሜራል ሌጅስሌቸር ነው ያለን ወይንም ደግሞ ሁለት ምክር ቤት ነው ያለን። የመጀመሪያው ህዝብ ተወካይ ምክር ቤት አለ። በቀጥታ ተመራጭነቱም ተጠያቂነቱም ህዝብ ላይ የሚያርፍ ነው። መነሻው ህዝብ ነው፣ መዳረሻውም የሚጠየቀውም ለህዝብ ነው። እንደ አይነት ስርዓት አለ። ሁለተኛው ደግሞ አባል መንግስታት ወይንም ደግሞ ክልል መንግስታት የሚወክሉበት የፌዴሬሽን ምክር ቤት አለ። ስለዚህ በየትኛውም ሀገር ምናልባት ስያሜያቸው ሊለያይ ይችላል እንጂ ሁለት ምክር ቤት አለ። ምክር ቤት ምናልባት እንደየሀገሩ ኮንቴክስት የሚጠራባቸው የተለያዩ ስያሜዎች ሊኖሩ ይችላሉ። ለምሳሌ ሴኔት ሊባል ይችላል እንደ አሜሪካ። ልክኛ ምክር ቤት እንደምንለው እነሱ ሴኔት ብለው ሊጠሩት ይችላሉ። በዛ ሂደት ውስጥ እንደነዚህ አይነት ሂደቶችን በዛ ደረጃ ላይ ልናነሳው የምንችልበት ሂደት ነው ያለው። ኤኒዌይ የሁለት ምክር ቤቶች መኖር ሌላኛው ፌዴሬሽኖችን የሚያመሳስላቸው የጋራ ባህሪ እንደሆነ ከግምት ውስጥ ሊገባ ያስፈልጋል። አምስተኛው አለመግባባቶችን የሚፈታ ተቋም መኖር ነው። ይህ ማለት ምን ጊዜም ግጭቶች ሲከሰቱ፣ አለመግባባቶች፣ ልዩነቶች ሲፈጠሩ እነዚህን የሚፈታ ተቋማዊ የሆነ የራሱ አሰራር መኖሩ ያመሳስላቸዋል እንደማለት ነው። እነዚህ አሁንም እንደየሀገራቱ ኮንቴክስት ስያሜያቸው ሊለያይ ይችላል። ለምሳሌ እኛ ሀገር ላይ አለመግባባቶች ሲፈጠሩ አለመግባባቶችን የሚፈታው ተቋም የፌዴሬሽን ምክር ቤት ነው። ግን የፌዴሬሽን ምክር ቤት ራሱን ችሎ እነዚህን አለመግባባቶች የሚፈታበት ሂደት ብቻ ሳይሆን በፌዴሬሽን ምክር ቤት ስር በህገ መንግስት አጣሪ ጉባኤ እየታገዘ ነው የፌዴሬሽን ምክር ቤቱ እንደነዚህ አይነት ሀገራዊ አለመግባባቶች ሲኖሩ መፍትሄ እየሰጠ የሚሄደው። ሌሎች ሀገራት ደግሞ በየራሳቸው አሰራር ለምሳሌ አሁን ብዙ ጊዜ እንደንትን የሚነሳው ፍርድ ቤቶች ናቸው አለመግባባቶችን የሚፈታ። የኛ ሀገር ግን በተለየ ሁኔታ ተብሎ የሚጠራበት ሂደት አለ። በህገ መንግስት አጣሪ ጉባኤ ውስጥ ስራዎችን እየሰራ ያለው ካውንስል ምን አይነት ሜምበር ነው ያለው የሚለውን ካየን ምናልባት የስያሜ ጉዳይ ካልሆነ በስተቀር ኦልሞስት 11 አባል ውስጥ በዚህ በአጣሪ ጉባኤ ውስጥ ያሉ 11 አባላት አብዛኞቹ ዳኞች እንደሆኑ ይታወቃል። ስለዚህ የፌዴሬሽን ምክር ቤት ስራውን ሲሰራ የሚታገዘው አቅጣጫ የሚያሳየው የህገ መንግስት አጣሪ ጉባኤ ወይንም ደግሞ ኮንስቲቱሽናል ኢንኳየሪ ብለን የምንጠራው ተቋም እንደሆነ በሰፊው ሊታወቅ ያስፈልጋል። በዛ ደረጃ ላይ አሜሪካን ስናነሳ ምናልባት የሚነሳው የጠቅላይ ፍርድ ቤቷ ጉዳይ እንደሆነ፣ ጀርመንን ስናነሳ ህገ መንግስታዊ ፍርድ ቤት እንዳላት እንደዚህ የምናነሳቸው ሌሎች ምሳሌዎች አሉ። ይሄ ሁሉ ነገር በየሀገራቱ ኮንቴክስት የሚወሰን እንጂ ተመሳሳይ መሆን ግድ ላይሆን ይችላል። ስድስተኛውና የመጨረሻው ፌዴሬሽኖችን የሚያመሳስላቸው መሰረታዊ ባህሪ የመንግስታትን ግንኙነት የሚያሳልጡ ሂደቶች መኖር ነው። እንግዲህ ፌዴሬሽኖች በሚመሰረቱበት ወቅት ህገ መንግስቱ ሲጸድቅ ሁሉም የግልና የጋራ ጉዳዮች በግልጽ የሚታወቁ ባለመሆናቸው ደረጃ ላይ
እነዚህን የመንግስታት ግንኙነቶችን የሚያሳልጡ መሰረታዊ ሂደቶች መኖር ግድ ይላልና በዚህ ደረጃ ውስጥ የሚያመሳስላቸው መሰረታዊ ነገር እንዳለ በሰፊው ሊታወቅ ያስፈልጋል የሚለው እንድንወስደው ነው። የመጨረሻ በዚህ ሂደት ውስጥ የምናነሳው ታዲያ የፌዴራል ፖለቲካ ስርዓት አይነቶችን ካነሳን ዘጠኙ የየራሳቸው ባህሪ እንዳላቸው ካወቅን እነዚህ ዘጠኙ ደግሞ ከየራሳቸው ባህሪ በተለየ ሁኔታ ላይ የሚያመሳስል የጋራ የሆነ ገንዘብ እንዳላቸው በመጨረሻ ደረጃ ላይ የሚያለያያቸው ምንድነው ብለን ስንነሳ እዚህም ላይ 6 ነገሮችን ማንሳት እንችላለን። ዝርዝሮችን የበለጠ በማንበብ የምናዳብራቸው ይሆንና የመጀመሪያው ማንነቶችን እውቅና ከመስጠትና ካለመስጠት አንጻር እያንዳንዱ ፌዴሬሽኖች የየራሳቸው ልዩነት ይኖራቸዋል። ወይንም ይሄ ህብረ ብሔራዊነት ያላቸው ፌዴሬሽኖች አሉ፣ ህብረ ብሔራዊነት የሌላቸው ፌዴሬሽኖች አሉ። በእኛ ሀገር ኮንቴክስት ውስጥ ስንመጣ ማንነቶችን እውቅና ከመስጠት አንጻር የተሻለ ተሞክሮ ካላቸው ሀገራት ማንሳት ይቻላል። የግድ ሌሎች ሰፋፊ ነገሮችን ልናነሳም የግድ ስለማይለን በዚህ ሂደት ውስጥ ሁለተኛው በተለይ ይሄ የህግ አውጪውና የህግ አስፈጻሚው ከሚኖራቸው ግንኙነት አንጻር ፌዴሬሽኖች ፕሬዝዳንታዊና ፓርላሜንታዊ በሚል ደረጃ ላይ ሊነሱ ይችላሉ። ስለዚህ አንዱ የልዩነት መስመር አንዳንድ ፌዴሬሽኖች ፓርላሜንታዊ የሆነ ፌዴሬሽን ሊሆን ይችላል፣ ሌላው ፌዴሬሽን ደግሞ ፕሬዝዳንታዊ የሆነ ፌዴሬሽን ሊሆን ይችላል። ይሄ መሰረቱ በምንድነው? የህግ አውጪውና የህግ አስፈጻሚው የስልጣን ጥምረትን በተመለከተ ነው። ለምሳሌ በእኛ ሀገር ነባራዊ ሁኔታ ውስጥ ከወሰድነው የህግ አውጪውና የህግ አስፈጻሚው የተደራረበ ስልጣን አላቸው። ይሄ ማለት ለምሳሌ በእኛ ሀገር ነባራዊ ሁኔታ የህዝብ ተወካይ ምክር ቤትን አባልነትና የካቢኔት ሚኒስትርስ ወይንም ደግሞ የህግ አስፈጻሚው አካል ጥምረት በሰፊው በግልጽ የሚታይበት ነው። ስለዚህ እንዲህ አይነት ፌዴሬሽን ሲሆን ፓርላሜንታዊ የሆነ ህግ አውጪውና ህግ አስፈጻሚ ደግሞ የተለያዩ ከሆኑ የተለያየ ስልጣን ያላቸው ከሆኑ ፕሬዝዳንታዊ በሚል ደረጃ ላይ ሊጠራ ይችላል ፌዴሬሽኑ። ስለዚህ ሁለተኛው የልዩነት መስመራቸው ወይንም ነጥቡ ፕሬዝዳንታዊ የሆነ ፌዴሬሽን አለ፣ ፕሬዝዳንታዊ ያልሆነ ወይንም ደግሞ ፓርላሜንታዊ የሆነ አለ። አንዳንድ ጊዜ የሁለቱ ጥምር ተብሎ የሚነሳበት ነባራዊ ሁኔታ አለ። በዛ ደረጃ ውስጥ የሚነሱ ነገሮች ናቸው። ሶስተኛ የልዩነት ነጥቡ የተመጣጠነ ወይንም ደግሞ ሲሜትሪካል ብለን የምንጠራውና ያልተመጣጠነ ወይንም ደግሞ አሲሜትሪካል ፌዴሬሽን ብለን የምንጠራቸው መሰረታዊ ነባራዊ ሁኔታዎች ናቸው። ይሄ ማለት ሁሉም ፌዴሬሽኖች በሚባል ደረጃ ላይ በህገ መንግስታቸው ለሁሉም አባል መንግስታት እኩል ስልጣን ሊሰጡም ላይሰጡም ይችላሉ። እኩል ስልጣን ሊሰጡም ላይሰጡም። ስለዚህ እኩል ስልጣን የሚሰጡበት ሲሜትሪካል ብለን የምንጠራበት ሂደት አለ። እኩል የማይሰጡበት ነባራዊ ሁኔታ ደግሞ አሲሜትሪካል ምክንያት አለው፣ ጠቀሜታም አለው፣ ጉዳትም አለው። በዛ ደረጃ ላይ እነሱን ነገሮች ማንሳት ከጊዜያችን አንፃር እንተንለዋለን። አራተኛው የፌዴሬሽኖች የሚያለያያቸው መሰረታዊ ባህሪ የኮመን ሎው እና ሲቪል ሎው የሚከተሉ ፌዴሬሽኖች በሚባል ደረጃ ላይ ሊታወቅ ያስፈልጋል። ይሄ ማለት ኮመን ሎው ሲባል በአንድ በተጠቃለለ ሰነድ የተጻፈ ህግ የሌላቸው ሀገራት አሉ። በአንድ በተጠቃለለ ህግ የተጻፈ ህግ ያላቸው ሀገራት አሉ። ስለዚህ ህጋቸው በአንድ ሰነድ ተጠቃሎ ሲጻፍ ሲቪል ሎው የሚከተሉ ፌዴሬሽኖች ብለን እንጠራለን። በአንድ ሰነድ ተጠቃሎ ያልተጻፈ ህግ የሌላቸው በተለያዩ ሰነዶች የሚገኙና በዳኞች በየጊዜው የተወሰኑ ውሳኔዎችን የህጉ አካል ተደርጎ የሚወሰዱበት የፌዴሬሽን ስርዓት ካለ የኮመን ሎው የሚከተሉ ፌዴሬሽኖች ብለን እንጠራለን። በዚህ ሂደት ውስጥ እንግዲህ የምናነሳቸው ብዙ ሀገራቶች አሉ። ለምሳሌ አሜሪካና አውስትራሊያን ማንሳት እንችላለን። ሲቪል ሎው ብለን ስንጠራ ደግሞ በአንድ ሰነድ ተጠቃሎ የሚገኝና የህግ ምንጮቹም ህገ መንግስቱና የተጻፉ ህጎች የሆኑበት ስርዓት ከሆነ እንደነዚህ አይነት የህገ መንግስታዊ የፌዴሬሽን ስርዓት ሲቪል ሎው የሚከተል በሚል ደረጃ ላይ ሊነሳ ይችላል። ብዙ ሀገሮችን በዚህ ሂደት ውስጥ እንደ ስዊዘርላንድ፣ ጀርመን አይነት ሀገሮችን እንደ ምሳሌነት መውሰድ እንችላለን። አምስተኛው የተማከሉ የሆኑ ፌዴሬሽኖች አሉ፣ ያልተማከሉ። ይሄ በዋነኝነት የስልጣን ክፍፍልን መሰረት አድርጎ ነው ፌዴሬሽኑ ሊገለጽ የሚችለው። ስለዚህ የተማከሉ ፌዴሬሽኖች ብለን የምንጠራቸው ሰፊና ዋና ዋና የሆኑ እንዲሁም ደግሞ ቀሪ ስልጣኖችን ለፌዴሬሽኑ መንግስት የሚሰጥ ሲሆን
እንግዲህ የፌዴሬሽኑ መንግስት ብለን የምንጠራው የፌዴራል መንግስት እንደማለት ነው። እነዚህ በተለየ ሁኔታ ላይ ሀገራዊ ጉዳዮችን ይዘው ስራዎችን የሚሰሩበት ሂደት ሲኖር የተማከለ በሚል ደረጃ ላይ ልንጠራው እንችላለን። ያልተማከሉ ፌዴሬሽኖች ብለን የምንጠራቸው ደግሞ በተለየ ሁኔታ ላይ ስልጣንን ለአባል መንግስታት የሚሰጥ ፌዴሬሽን በዚህ ደረጃ ውስጥ ሊገለጽ የሚችልበት ሂደት ነው ያለው። በደንብ ከዚህ ውስጥ ግንዛቤ ልንወስድ የሚገባው ስልጣን የተማከለ ያለበት ፌዴሬሽን ነው ካል ማንኛውንም መሰረታዊ ነገሮች የሚስበው ማዕከላዊ መንግስቱ ይሆናል። ያልተማከለ ፌዴሬሽን ያለበት ሀገር ነው ካል ደግሞ ስልጣን ከማዕከላዊ መንግስት ተዋረዱን ጠብቆ ለክልል መንግስታት፣ ለዞናል፣ ለወረዳ፣ ለአካባቢ መንግስታት ሳይቀር እንደ ተዋረዱ ስልጣን የሚሰጥበት ሂደት ወይንም ደግሞ ፓወር ዲስፐርስ የሚሆንበት መሰረታዊ የፌዴራል ፖለቲካ ስርዓት እንደሆነ በዚህ ሂደት ውስጥ ከግምት ውስጥ ሊያገባ ያስፈልጋል። የመጨረሻው ፌዴሬሽኖችን የሚያለያያቸው ወይንም ደግሞ ልዩ የሚያደርጋቸው ባህሪ የምናነሳው ከአመሰራረት ሂደታቸው ተነስተን ነው። እንግዲህ ከአመሰራረት ሂደታቸው ብለን ስንነሳ ፌዴሬሽኖች በአመሰራረታቸው በአራት ከፍለን ልናያቸው እንችላለን። ቤዚካሊ ሁለቱ በሰፊው ይታወቃሉ። የመጀመሪያው ወደ አንድ የመጡ ወይንም የተሰባሰቡ ፌዴሬሽኖች ብለን የምንጠራው ይሄ ካሚንግ ቱጌዘር ፌዴሬሽን ብለን የምንጠራው፣ ሁለተኛው ከነባሩ ወይንም ደግሞ የነበረውን ይዘው ወደ አንድ የመጡ ብለን የምንጠራቸው አሉ። ይሄ ሆልዲንግ ቱጌዘር ፌዴራሊዝም ብለን የምንጠራው ነው። ሶስተኛው የሁለቱን የካሚንግ ቱጌዘር ወይንም የሆልዲንግ ቱጌዘርን በጋራ የያዙ ወይንም ደግሞ ቅይጥ ብለን የምንጠራው ሚክስድ ፌዴራሊዝም ብለን የምንጠራውና በጫና የተመሰረቱ ደግሞ ፌዴሬሽኖች አሉ። ያ ፑቲንግ ቱጌዘር ፌዴሬሽን ብለን የምንጠራው ማለት ነው። ስለዚህ ከዚህ ከመሰራረታቸው ነባራዊ ሁኔታ አንፃር ተነስተን ሀገራቱን ወይንም የፌዴራል ፖለቲካ ስርዓት የሚከተሉትን ሀገራት እገሌ በዚህ ስርዓት ውስጥ የተመሰረተች ናት፣ እገሌ ደግሞ በዚህ ስርዓት ውስጥ፣ ለምሳሌ አሜሪካ በካሚንግ ቱጌዘር ፌዴራሊዝም የተመሰረተች ናት፣ ኢትዮጵያ ደግሞ በሆልዲንግ ቱጌዘር ፌዴራሊዝም የተመሰረተች ናት በሚል ደረጃ ላይ ነጥለን ማየት የምንችልበት ነባራዊ ሁኔታ ይኖራል ማለት ነው። ስለዚህ ይሄ የሚለያያቸው አንደኛው ባህሪ ይሆናል ማለት ነው። በአጠቃላይ እስካሁን ካነሳናቸው ሀሳቦች ጋር ተያይዞ በዋነኝነት ፌዴራሊዝም የአብሮነት፣ የወንድማማችነት፣ የመተሳሰብ እንደ አይነት ፍልስፍና እንደሆነ በራሱ መሰረቱ ፌዴራሊዝም ሲነሳ ማህበረሰባዊ መሰረትን ይዞ የተነሳ አስተሳሰብ እንደሆነ፣ ይህ አስተሳሰብ ደግሞ በተገቢ ሁኔታ መሬት ላይ ወርዶ በተግባር እንዲገለጽ የፌዴራል ፖለቲካ ስርዓት ሆኖ መምጣት እንዳለበት፣ የፌዴራል ፖለቲካ ስርዓቱ ደግሞ በተለያየ አይነት መልኩ መገለጽ እንዳለበት፣ ይሄ ማለት በአደረጃጀቱ፣ በስልጣን ክፍፍሉ፣ ማንነትን በማስተናገዱ ረገድ እንደዚሁም ደግሞ በተለያዩ የአመሰራረት ሂደቶቻቸው ከግምት ውስጥ ገብቶ ፌዴራል ፖለቲካ ስርዓት ይሄ አይነት ተብሎ መገለጽ እንዳለበት፣ በዋነኝነት ግን እኛ ከአደረጃጀቱ አንፃር ፌዴራሊዝምን ወይንም የፌዴራል ፖለቲካ ስርዓትን በ9 እንደከፈልናቸው ኮንፌዴሬሽን፣ ፌዴሬሽን፣ ፌዴሬሲ፣ ከፊል ሉዓላዊ ሀገር፣ ዩኒየን፣ ሊግ፣ ኮንዶሚኒየም፣ ያልተማከለ አህዳዊ የመንግስት እንዲህ እያልን እንደከፈልናቸው በሚገባ ልናስታውሳቸው ይገባል። ሌላኛው በዚህ ሂደት ውስጥ ያነሳ ነው የፌዴራል ፖለቲካ ስርዓት ወይንም ደግሞ አጠቃላይ እነዚህን ያነሳናቸው የፌዴራል ስርዓቶችን የሚያመሳስላቸው የጋራ ባህሪያቶች እንዳሉ፣ የመጀመሪያው ከሁለት ያናነሱ መንግስታት እንዳላቸው አብዛኞቹ ፌዴሬሽኖች፣ ይሄ ማለት የፌዴራል መንግስትና አባል መንግስታት እንዳሉት፣ ከዛ በተለየ ሁኔታ ደግሞ አካባቢያዊ መንግስታትን እውቅና የሚሰጡ ሀገራት እንዳሉ፣ የተጻፈ የበላይ የሆነና እንደዚሁም ደግሞ በቀላሉ የማይሻሻል ህገ መንግስት ያላቸው፣ ይሄ በነገራችን ላይ በጣም በትልቁ ሊወሰድ የሚገባው መሰረታዊ ጠቀሜታ እንዳለው ከግምት ውስጥ ሊገባ ያስፈልጋል። አንዳንድ ህጎች በየጊዜው በተለዋወጡ ቁጥር ሀገርን በማረጋጋት ረገድ ላይ የሚኖራቸው ሚና በዛው መልኩ ተጽዕኖ እንዳላቸው ከግምት ውስጥ ማስገባት ይጠበቅብናልና ህገ መንግስት በቀላሉ የማይሻሻል መሆኑ ከጉዳቱ ይልቅ ጥቅሙ እንደሚያመዝን በዚህ ሂደት ውስጥ በግምት ከምናያቸው ነገሮች ወጣ ባለ ደረጃ ላይ ጠቀሜታውን በደንብ አጉልተን ማየት ይጠበቅብናል የሚል እምነት አለኝ። ሶስተኛው አለመግባባቶችን የሚፈታ ተቋም መኖር አብዛኞቹን ፌዴሬሽኖች የሚያመሳስላቸው ሂደት እንዳለ፣
ሌላም በተለየ ሁኔታ ላይ እንደነዚህ የጋራ የመንግስታት ነባራዊ ሁኔታዎችን የሚያንጸባርቁ ሂደቶች እንዳሉ በጋራነት ያነሳናቸው ሐሳቦች እንደሆኑ በሰፊው ልናስተውለው የሚገባ ነው። በመጨረሻ ያነሳነው ሐሳብ ፌዴሬሽኖችን የሚያለያያቸው ባህሪ 6 መሰረታዊ ነገሮችን አንስተናል። የመጀመሪያው በተለየ ማንነትን ከማስተናገድ እውቅና ከመስጠት አንጻር የሚገለጹ ፌዴሬሽኖች እንዳሉ፣ እኒህ ፌዴሬሽኖች ደግሞ ህብረ ብሔራዊነትን የሚቀበሉ ማንነትን እውቅና የሚሰጡ ብለን የምንገልጻቸው፣ ህብረ ብሔራዊ ያልሆኑ ደግሞ እውቅና የማይሰጡ ማንነትን እውቅና የማይሰጡ አይነት ፌዴሬሽኖች እንዳሉ በዚህ ደረጃ ላይ የልዩነት መስመር እንደሆነ፣ ሁለተኛው የህግ አውጪውና የህግ አስፈጻሚው አካላት የሚኖራቸውን ግንኙነት ከግምት ውስጥ አስገብቶ ፕሬዝዳንታዊ የሆኑ ፌዴሬሽኖች እንዳሉ፣ ከሌላ መልኩ ደግሞ ፓርላሜንታዊ የሆኑ ፌዴሬሽኖች እንዳሉ በዚህ ሂደት ውስጥ በሚገባ ልናስተውል ያስፈልጋል። ሌላው ፌዴሬሽኖች በህገ መንግስታቸው ለሁሉም አባል መንግስታት እኩል ስልጣንን ከመስጠት አንጻር የተመጣጠነ ስልጣን የሚከተሉ ፌዴሬሽኖች፣ ያልተመጣጠነ ስልጣን ያላቸው ፌዴሬሽኖች በሚል ያነሳነው የልዩነት ሂደት እንዳለ፣ ህጎቻቸው በተጻፈ ሰነድ ደረጃ ላይ የተቀመጡና ባልተጻፈ ሰነድ ደረጃ ላይ የተቀመጠ ፌዴሬሽኖች በዚህ ደረጃ ኮመን ሎው እና ሲቪል ሎው በሚል ደረጃ ልዩነት እንዳላቸው፣ የስልጣን ክፍልን መሰረት አድርጎ ደግሞ የተማከሉ የሚባሉ ፌዴሬሽኖች እንዳሉ፣ ያልተማከሉ ፌዴሬሽኖች የሚባሉ እንዳሉ በዚህ ሂደት ውስጥ ልናስተውለው ይገባል። መጨረሻ ላይ ፌዴሬሽኖችን ከአመሰራረታቸው ነባራዊ ሁኔታ አንጻር ካሚንግ ቱጌዘር፣ ሆልዲንግ ቱጌዘር፣ ሚክስድ እና ፑቲንግ ቱጌዘር በሚል በአራት መሰረታዊ ሂደቶች ውስጥ አንስተን እነዚህ አራቱ መሰረታዊ የአመሰራረት ሂደት በየሀገራቱ ነባራዊ ሁኔታ ውስጥ የሚገለጹ ስለሆኑ አንዱን ፌዴሬሽን ከሌላኛው ፌዴሬሽን የሚለያቸው ባህሪያት እንደሆኑ ከግምት ውስጥ እናስገባ ያስፈልጋል። ስለነበረን ጊዜ እጅግ በጣም አመሰግናለሁኝ። እዚህ ላይ ይበቃናል። በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ